በአዲስ አበባ ባልጋ ቤቶች ላይ በተደረገ ድንገተኛ ፍተሻ 4 ክላሽንኮቭ መሳሪያ ከ298 ጥይቶች ጋር መያዙን ፖሊስ አስታወቀም። የአዲስ ከተማ ክፍለ ከተማ ፖሊስ መምሪያ በአዲስ አበባ ከተማ ወረዳ 7 ልዩ ቦታው 32 ቀበሌ ተብሎ በሚጠራው አካባቢ በሚገኙ አልጋ ቤቶች ላይ በተደረገ ፍተሻ 4 ክላሽንኮቭ መሳሪያ ከ298 ጥይቶች ጋር መያዙን አስታውቋል። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ ኦፕሬሽኑ የከተማዋን ሰላምና ጸጥታ ለማስጠበቅ የሚደረገው ጥረት አካል ነው ያሉ ሲሆን የመዲናዋን ሰላምና ጸጥታ አስተማማኝ ለማድረግ አጠራጣሪ ጉዳዮች ባጋጠመበት ወቅት ጭምር ድንገተኛና የተጠና ፍተሻና አሰሳ እንደሚደረግ ገልጸዋል። ፖሊስ ህብረተሰቡን የጸጥታ ስራውን አጋር በማድረግ የከተማውን ሰላምና ጸጥታ በአስተማማኝ መንገድ ውጤታማ ለማድረግ ሽፍቶችን በመፍጠር ጭምር የወንጀል መከላከል ተግባራቱን እያከናወነ መሆኑንና የተገኘውን ውጤትም የዚሁ ጥረት አካል መሆኑን አስታውቋል። የጦር መሳሪያዎቹ መኝታ ቤቶችን በሚያከራዩ ቤቶች ውስጥ የተያዙ ሲሆን እነዚህ ቤቶች ከፍተኛ የሰዎች እንቅስቃሴ ያለባቸውና ውስን ቁጥር የሚደረግባቸው መሆናቸውን የከተማዋ ፖሊስ አመላክቷል። የወንጀል ድርጊቱ ተሳታፊ ነበሩ ያላቸው ፍቃዱ ማናየ፣ አዳነሽ ጎበዜ፣ ዮሐንስ ፍቃዱና ዮናስ በቀለ የተባሉ ግለሰቦች ላይ ተገቢው ምርመራ እያከናወነ የሚገኝ ሲሆን ሌሎች ተጨማሪ መረጃዎችን በማሰባሰብ በህግ አግባብ ማስጠየቅ እንደሚሰራም ኮማንደር ማርቆስ ገልጿል። ኮሚሽኑ ህገወጥ የጦር መሳሪያ ዝውውርን አስመልክቶ ማስጠንቀቂያ የሰጠ ሲሆን ህብረተሰቡም ለከተማዋ የወንጀል መከላከል ስራ ስኬታማነት የበኩሉን አስተዋጽኦ እንዲያደርግ ጥሪ አቅርቧል። አጠራጣሪ እንቅስቃሴዎችን ለጸጥታ ኃይሎች በማሳወቅ እንዲተባበር ኮሚሽኑ አሳስቧል። ይህ የተገለጸው የኢትዮጵያ ፌደራል ፖሊስ አርብ ሐምሌ 18 ቀን 2017 ዓ.ም በአዲስ አበባ ከተማ ዙሪያ እና ቁልፍ የፍተሻ ኬላዎች ላይ ጸረ ሰላም ኃይሎችን ለመከላከል ሰፊ ፍተሻ እንደሚያደርግ ካስታወቀ በጥቂት ቀናት ውስጥ ነው። ፖሊስ ማህበራዊ ሚዲያ ሁከትና ብጥብጥ ቅስቀሳን የሚያደርጉ ግለሰቦችና ቡድኖች ላይ እርምጃ እንደሚወስድ አስታውቋል። ፌደራል ፖሊስ ይህንን ያስታወቀው በቀጣይ 3 ወራት ከሐምሌ እስከ መስከረም 30 ቀን በኢትዮጵያ የሚካሄዱ ታላላቅ ዓለም አቀፋዊ አህጉራዊና ሀገራዊ ሁነቶችን ሰላምና ደህንነት ለማስጠበቅ በተዘጋጀ እቅድ ላይ በተደረገ ውይይት ነው። 100,000 ቶን በላይ ቆሻሻን መልሶ ጥቅም ላይ በመዋል ከ1 ቢሊዮን ብር በላይ ገቢ ተገኘም። በአዲስ አበባ በአመት ከመነጨው 100,585 ቶን ቆሻሻን መልሶ ጥቅም ላይ በመዋል ከ1.69 ቢሊዮን ብር በላይ ገቢ መገኘቱን ምክትል ከንቲባ ማዕረግ የአዲስ ከተማ ዋና ስራ አስኪያጅ ኢንጂነር ወንድሙ ሴታ ገለጹ። በከተማዋ 325 የመልሶ መጠቀም ማህበራት የተቋቋሙ ሲሆን በአመት ከተመረተው 983,944 ቶን ቆሻሻ 100,585 ቶኑ መልሰው ጥቅም ላይ መዋላቸውን አስታውቋል። 5,460 ቶን ቆሻሻን ወደ ኮምፖስት በመቀየር ለከተማዋ የአረንጓዴ ልማት ስራ መዋል ተችሏል ብለዋል። በጽዳት ዘመቻ 675,384 ነዋሪዎችና 2,540 ተቋማት በሳምንታዊ የጽዳት ዘመቻ ተሳትፈዋል ብለዋል። በአጠቃላይ በተሰራው የጽዳት ስራም በከተማዋ የሚከሰቱ የወረርሽኝ ምጣኔዎችን መቀነስ፣ የወንዞችና አካባቢን ብክለት መታደግ፣ ቆሻሻን ወደ ሀብት መቀየርና ከተማዋን ውብና ጽዱ ማድረግ ተችሏል ብለዋል። ቆሻሻን ከመሰብሰብ ባለፈም በአግባቡ የማስተዳደርና መልሶ ጥቅም ላይ የመዋል ስራ እየተሰራ ነው ብለዋል። ውድ ተመልካቾቻችን በለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና መረጃዎች እነዚህ ነበሩ። ከፕሮግራሙ ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።